አንደኛ ቶርክ ኮንቨርተር ሲስተም ነው የማን ዩኒት ነው እዚህ ጋር ያለው ዩኒት አለ ቫልቭ ቦዲ እንለዋለን ሁለት ሜካኒካል ሲስተም ወን ፕላኔታሪ ጊር ሴት ሲስተም አለ ለሶስቱም ማቸው ቀን ነገር ስለዚህ እንዴት ነው የሚሆነው ተንታንሳት ገባ ይሄ እንደዚህ ይሰራል ይሄ እንደዚህ ይሰራል ይሄ እንደዚህ በጣም ጥሩ ስለዚህ ይሄኛው ቫልቭ ቦዲ ማለትም የቶርክ ኮንቨርተር ሲስተም የምንለው የሙሉ ሲስተሙ ስራው መኪና ጋር ከኢንጂን የሚመጣውን ኃይል ማገናኘትና ማቋረጥ አንድ ሁለተኛ ሲስተሙ ምን ማድረግ ነው ከዚህ የሚወጣውን ቫይብሬሽን ዳምፕ ማድረግ ዘይት መቅዳት ያን ሁሉ ስራ ይሰራል ስለዚህ ይሄንን ስራ የሚሰራ ሲስተም ምን ይለዋለን ቶርክ ኮንቨርተር እንለዋለን ይሄ ቶርክ ኮንቨርተር ሶስት ክፍሎች አሉ እነዚያ ክፍሎችም የመጀመሪያ ፓምፕ ኢምፕለሪ እንለዋለን this is ኢምፕለሪ እንደ ፓምፕ ነው የሚሰራው ሁለተኛ እቺኛው ስታርተር ትባላለች ይሄው መሀል ያለው ይሄ ማሽከረከረው ስታርተር ትባላለች ይሄም አንድ ዳይሬክሽን ብቻ ነው የምትሽከረከረው ዋን ዌይ ክላስ ስላለ ማለት ነው ተቃራኒ ዳይሬክሽን አትዞርም ስለዚህ ከዚህ ካፌ ብሎች ያለችዋን ምን ትባላለች ታርባይነር ትባላለች በዚህ በኩል ፍሪ ሶልም ጭምራለሁ ማለት ነው እሱ ነው ራሱ አዎ ማለት ነው ስለዚህ እንዴት ነው የሚሆነው ማኪናችን ሲናስነሳ ማን መሽከርከር ይጀምራል ኢንጂኑ አውቶ ሻፍት መሽከርከር ይጀምራል አውቶ ሻፍት ተሽከረከረ ማለት አውቶ የኢንጂኑ አውቶ ሻፍትና ተርባይነሩ የተገናኘ ነው አንድ ላይ ናቸው ይሽከረከራሉ ተርባይነሩ ሲሽከረከር ምን ማድረግ ነው የሚጀምረው ከታች ዘይት መቅዳት ይጀምራል ጭልፍ ማለት ይጀምራል እስከላይ ተጨልፎ ምንድነው የሚያደርገው መልሶ ሳምፕል ይመልሳል ይጨልፋል ሳምፕል ይመልሳል ሮቴት ያደርጋል ሮቴት ራሱን እዚህ ውስጥ ነው ትራንስሚሽን ፍሉድ ATF ማለት አውቶማቲክ ትራንስሚሽን ፍሉድ ይመልሳል ይመልሳል እስከዛ ድረስ የማርሽ ማዝዣው ፎርክሊፍት ሺፍት ሊደሩ ማለት ነው ሊደሩ የትራንስሚሽን ማኪናችንን የሚያስነሳው አሊያም ኤን ላይ ፓርክ ላይ በቃ ኤን ማለት ኒውትራልና ፓርክና በቃ ኒውትራልና ፓርክ ላይ ብቻ ነው ሌላ ቦታ አይፈልግም ኒውትራል ላይ ነው ማኪና ያለው አሊያም ፓርክ ላይ ነው ያለው ማለት ነው ይሄ ሲስተም አይደል ስለዚህ ምንድነው የሚያደርገው ከዛ በኋላ ማኪናችንን ወደፊት መሄድ ስንፈልግ እስከዛ እየቀደ ነው በምን ነው ያመላልሳል እንግዲህ እየቀደ ነው ያዘረው ነው አኮርዲንግ ቱ አርፒኤም ይመልሳል እስከዛ ወደዚህ ዘይት አልገባም እዚህ አካባቢ ዘይት አልገባም ከታች ይመልሳል ይቀዳል በቃ ምንድነው የሚሆነው አሁን ማርሽ ስናስገባ ምን ይሆናል እንዴት እንጌጅ ያደርጋል ነው ምንድነው የሚያደርገው ማርሻችንን ዲ ላይ ስናደርግ አሊያም አር ላይ ስናደርግ ወደ ለንዴ ወይ ወደፊት እንዴት ብቻ ስንፈቅ እልም የትኛውም ሙቭመንት እንዲፈጠር ከፈለግን የሆነ ፖዚሽን ላይ እናመጣና ማርሻችንን እዛ ጋር ስናመጣ ምንድነው የሚያደርገው ወደ ታች ሲወርድ የነበረው ዘይት መስመሩን ይዘጋል ወደ ታች ከዚህ ተቀርቶ መጥቶ እዚህ ጋር ሲመለስ የነበረው ዘይት እንዳይመለስ አድርጎ እዚህ ቶርክ ኮንቨርተር ውስጥ እንዲገባ ያደርጋል እዚህ ውስጥ ይሞላል ቶርክ ኮንቨርተር ውስጥ ይሞላል ዘይቱ ስሞላ እዚህ ጋር ከፍተኛ ፕሬሸር ማየት ስንፈልግ ዘይት ወደ ታች እንዳይመለስ አደረግን ማለት አይደል እኛ ማይጥስ ለማንማርክ የሚመርጡ ሲስተም ስለሆነ ዘይት ነው እኛ የምንቆጣጠረው ዘጋ ስለዚህ እዚህ ጋር ይገባል ከገባ በኋላ ምንድነው የሚያደርገው እዚሁ ዘይት ይሞላና እዚህ ጋር ከፍተኛ ፕሬሸር ይፈጠራል ስለዚህ እዚህ ጋር ምንድነው የሚያደርገው እቺኛውን ብሌድ ሼፖችን አይታችኋል የፓምፕ ቱ ዘ ሲስተም ነው ፓምፕ የሚያደርገው ቱ ዘ ሲስተም ሴንትሪፉጋል ፎርስ ፎርስ ማለት ነው ቱ ዘ ሲስተም እንዲህ ሳክ ያደርጋል እቺ ሮቴሽን ማንን ትመታለች ኢምፕለሯ ስታርተሯን ትመታለች እቺን ስታርተር እቺኛ ጎርጎር ያደርግና ይመታል ይሄ በማይክሮ ሰከንድ ውስጥ የሚሆን ጉዳይ ነው የነገርኳችሁ በከፍተኛ ፕሬሸር ሲመታ ዘይት ምን ያደርጋል አቅጣጫ ይቀይራል የዚህኛው የዘይት እንዲህ ወርወር ያደርገው አቅጣጫ አሁን ባለፈው ስለ ኢነርሺያ ወርቻል እዚህም ኢነርሺያ አለ እንደዚህ መገደል ይጀምራል ምንድነው ያደርገው ዘይትን ወደ ሌላ አቅጣጫ ይስብና ማንን ይመታል በዚህኛው ተመቶ ይሄኛው ሲመታ ያው ነው እቺኛው ሲመታ ማንን ይመታል ታርባይነሩን ይመታል ታርባይነሩ ማሽከርከር ሲጀምር እዚህ ጋር ያለውን ኢንፑት ሻፍትና የትራንስሚሽን ሲስተም የኢንጂን የትራንስሚሽን ኢንፑት የኢንጂን አውትፑቱ ይገናኛል እንጌጅ የኢንጂን አውትፑቱና የትራንስሚሽን ኢንፑቱ ሻፍት ይገናኛል ታገናኛ ይሄ ማሽከርከር ሲጀምር ያገናኛል ሲያገናኝ ማን መንቀሳቀስ ይጀምራል ይሄ ነገር መንቀሳቀስ ይጀምራል
አውቶማቲክ ትራንስሚሽን ፍሉድ ፓምፕ ነው ሜካኒካል ፍሉድ ፓምፕ እቺኛዋ ትንቀሳቀሳለች እቺ ተንቀሳቀሰች ማለት ተጨማሪ ዘይታውን ቀርታ ወደዚህ ትልካለች እቺ ደግሞ በራሷ ይቀዳል የሚቀርቷል ተቀጥቷል በዚህ ገባ አሁን እስከዛ እዚህ አካባቢ ስለዋለ ሌላ ስራ ነግራቸዋል ባልብ ወዲያ ሌላ ማለት ከገባ በኋላ ምንድነው ማታሽከርከረው ገባ አለ እሱ እዚህ እንጌጅ ካደረገ በኋላ አንደኛ ጥርስ ሁለተኛ ጥርስ ሶስተኛ እያልን ምንላቸው ጥርሶችን ለመያዝ ማን ማንቀሳቀስ ጀምራል እዚህ ባልብ ቦዲ ላይ ቅድም እንዳይመለስ ያደረገ ነው ዘይት እዚህ ጋር ገብቷል አቅጣጫው ላይ ላይ መግባት ጀምራል ዘይቶች ከገቡ በኋላ እዚህ የገባውን ዘይት የሚገፋ ነገር አለ እሷም ሶሊኖይድ እንላለን እሺ ሶሊኖይድ ሶሊኖይድ አንደኛ ቤት ሶሊኖይድ ሁለተኛ ቤት ሶሊኖይድ በዛ ሶሊኖይድ ምን ያደርጋል በከፍተኛ ፕሬሸር ወደ ላይ ይገፋል ሲገፋ ምንድነው የሚያደርገው እዚህ ላይ ዋን ዌይ ክለች ተብሎ C1 C0 ምናምን ያለ ኦቨርድራይቭ ክለች ተብሏል ከዛ እዚህ ጋር የሚያገኘው C1 ክለቿ ታገኛለች አግኝታ ምንድነው የምታደርገው አንድ አቅጣጫ ብቻ ነው ክለቹ የሚፈልገው ቢንፈታ እና ያለን ክለቾችን ማለት እንችላለን ውስጥ ላይ ነው ታዲያ ያለው ማለት እዚህ ተገባ እዚህ ገባ እዚህ ከላይ ይዟል እንደዚህ ከያዘ በኋላ ምንድነው ዩኒቶቹ ሶስት ነገሮች አሉ ክለቹን እዚህ ጋር ኢነርጂ ያዛን ገይዘዋል ጫፍ ገይዘዋል ይገፋል በቃ እንዳይንቀሳቀስ ንክስ ይደረጋል እንደዛ ጥርሶች ናቸው እንዲህ ይገፋል እንጌጅ ያደርግና ይዛል አሁን እንዲህ አብሮ መሽከርከር ጀምራሉ ጥርሶች ተያይዘው እዚህ ፕላኔታሪ ጊርሰት ውስጥ ሶስት ጥርሶች አሉ እነዛ ምን ይባላሉ ሳንጊር ፕላኔታሪ ጊርሰትና ሪንግ ጊር ተብሎታል ሸረር ጊር የምንላቸው ትንሿ ጥርስ አለች እሷም ሳንጊር እንላታለን ትንሽ ነው ትልቁ ኬረር ጊር ነው ማተወጣስ ሪንጓ ነች ኬረር ጥርሶቹ ሳንጊር ፕላኔታሪ ማለት ነው በፕላኔት ቅርጽ ሪንጓማ እንዲህ ከላይ ላይ ቀለበት ቅርጽ ያለችው እሷ ሪንግ ጊር ስለዚህ ምንድነው እሷ ላይ ከሆነ በኋላ ምን ያደርጋል